ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይህንንም አንድ ባንድ እስከ መጨረሻው አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይህን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮን በመመላለስ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተለው ማንበብ ይችላል፣ መጻፍ መቻል ካለን በተለው መጻፍ ይችላል ማለት ነው። ስለዚህ በዛሬው ቪዲዮአችን ከአ እስከ በ ያሉትን ፊደላቶች ይዤላችሁ መጥቻለሁ እስከ ቤተሰቦቻቸው ማለት ነው። ስለዚህ እነዚህንም ፊደላቶች ከመጀመሪያው ወደ መጨረሻውና የበለጠ እንዲገባችሁ ደግሞ ከመጨረሻው ወደ መጀመሪያው በደንብ አድርጌ እቆጥርላችኋለሁ ማለት ነው። ተከታተሉኝ። እንግዲህ እዚህ ጋር የምታዩት ይቺ አ ትባላለች። ይቺኛው ፊደል አ ትባላለች ማለት ነው። አሁን የአን ቤተሰቦች እናያለን ማለት ነው። ተከታተሉኝ። አ ኡ ኢ አ ኤ እ ኦ እነዚህ እንግዲህ የማን ቤተሰቦች ናቸው ብለናል? የአ ቤተሰቦች ናቸው ብለናል ማለት ነው። አሁን እነዚህን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ኦ እ ኤ አ ኢ ኡ አ እንግዲህ እነዚህን ካየን ቀጣይ ደግሞ የፀን ቤተሰቦች እናያለን ማለት ነው። እንግዲህ ፀ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ፀ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ እንግዲህ እነዚህ የማን ቤተሰቦች ናቸው? የፀ ቤተሰቦች ናቸው ማለት ነው። እነዚህን ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ። ጾ፣ ጽ፣ ጼ፣ ጻ፣ ጺ፣ ጹ፣ ጸ እንግዲህ እነዚህ ደግሞ የፀ ቤተሰቦች ናቸው። ወደ ቀጣዩ ስንሄድ ደግሞ ወደ ፐ እንሄዳለን። ፐ ማለት ይችኛዋ ነው። አሁን ደግሞ የፐ ቤተሰቦች እናያለን ማለት ነው። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ አሁን እነዚህን ደግሞ አሁንም ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ። ፖ፣ ፕ፣ ፔ፣ ፓ፣ ፒ፣ ፑ፣ ፐ እንግዲህ እነዚህ የፐ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ የሃን ቤተሰቦች እናያለን። ሀ ማለት ይችኛዋ ናት ማለት ነው። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ አሁን እነዚህን ደግሞ ከመጨረሻው ወደ መጀመሪያው እናያቸዋለን ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ አሁን እነዚህ ማን ቤተሰቦች ናቸው? የሀ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ የበን ቤተሰቦች እናያለን። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ አሁን እነዚህን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ አሁን እነዚህ የማን ቤተሰቦች ናቸው? የበ ቤተሰቦች ናቸው ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ከአ እስከ በ ያሉትን አይተናል ማለት ነው። እንግዲህ ሌሎችንም ፊደላቶች በዚህ መሰረት ማየት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።